ዛሬ ደግሞ ከወትሮው ለየት ባለ መልኩ መጥቻለሁኝ። የመኮረኒ በቺዝ አሰራር ይዤላችሁ መጥቻለሁ። በ5 ደቂቃ ውስጥ ሰርተን መመገብ እንችላለን። በተለይ ጊዜ ለሌላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ በጣም ቀላል የሆነ መኮረኒ በቺዝ አሰራር ይዤላችሁ መጥቻለሁ። በጣም ቀላል ነው። ለራት ለምሳ የሚሆን ለቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ፣ ነባር ቤተሰቦች ደግሞ ላይክ ሼር እያረጋችሁ ወደ አሰራሩ እናልፋለን። እዚህ ጋር እንደምትመለከቱኝ ውሃ ጥጃለሁ። ውሃው ፈልቷል። ትንሽ ዘይት ጨምራለሁ። እንዲሁም ደግሞ የሽንኩርት ፓውደር ጨምራለሁኝ። በጣም ቆንጆ ጣዕም ይሰጠዋል። በነገራችን ላይ ሽንኩርት ፓውደር እነዚህን ከጨመርኩ በኋላ ማንኛውም ቤታችሁ ያለውን እናንተ የምትወዱት መኮረኒ መጨመር ትችላላችሁ። የመኮረኒ አይነት ማለት ነው። ከፈለጋችሁ ስፓጌቲ መስራት ትችላላችሁ። በደንብ አድርገን እንደዚህ እናበስላለን መኮረኒያችን እያበስልን በጎንም መስራት እንችላለን። ሶሳችን ማለት ነው። እንደምትመለከቱኝ መኮረኒ በደንብ ሆኖ በስሎልኛል። በነገራችን ላይ ካሜራዬ በደንብ እንትን አይደለም፣ ቀይ ሆኗል። ለምን እንደሆነ አላውቅም። እዚህ ጋር በጎን 2 የሾርባ ማንኪያ የሚሆን የገበታ ቅቤ ጨምራለሁኝ። ገበታ ቅቤው በደንብ ሆኖ እስከሚቀልጥ ድረስ እዚህ ጋር ጥቁር ቅመም፣ ፓፕሪካ፣ የሽንኩርት ፓውደር እንዲሁም ቱም ፓውደር ስላችሁ የነጭ ሽንኩርት ፓውደር ማለት ነው። ወይ ደግሞ ፍሬሽ ካላችሁ ፍሬሽ ብትጠቀሙ በጣም ቆንጆ ጣዕም ይሰጣላችሁ የበለጠ ማለት ነው። እዚህ ጋር ግማሽ ኩብ የሚሆን ወተት ጨምሬያለሁ። ወተት ፍሬሹን ማለት ነው። እዚህ ጋር ደግሞ ኩኪንግ ክሬም ጨምራለሁኝ። 1 ኩብ የሚሆን ኩኪንግ ክሬም ጨምራለሁ። ያ ወተቱን የጨመርኩበት ትንሽ ኩኪንግ ክሬሙ ትጊል እንዳይሆን ማለት በጣም እንዳይከብድ ቀለል እንዲል ማለት ነው። እና እዚህ ጋር ቺዝ ጨምሬያለሁ። ሞዘሬላ ቺዝ በአንድ ላይ ሁሉንም አዋህደዋለሁኝ። ጨው ጨምራለሁ። በጣም ቀላል ነው። ምንም ነገር አያስፈልገውም። ሽንኩርት መክተፍ ምን አያስፈልገውም። እና ሰርታችሁ ሞክሩት እውነት ለመናገር ማለት ነው። እንደዚህ በደንብ ሆኖ አበስለዋለሁኝ ማለት ነው። እንደዚህ ከፈላ በኋላ ወስጄ መኮረኒ ላይ ጨምረዋለሁኝ። እንትን ያልነው አዘጋጀነው መኮረኒ ላይ ማለት ነው። እንደዚህ ጨምራለሁ። በነገራችን ላይ ስሰራው ነጭ ነው፣ ግን እዚህ ጋር ካሜራው ቀይ አድርጎታል። ከስልኬም ከምንም ችግሩን እንጃ አልገባኝም ማለት ነውና በዚህ መልኩ መኮረኒ በደንብ ሆኖ በስሏል። ጨው ጨምራለሁ። እንዲሁም ደግሞ ሞዘሬላ ጨምራለሁ። ትንሽ አነስ ብሎኝ ስለነበረ ለምን ቺዝ በደንብ ይፈልጋል ይሄ የሰራሁት መኮረኒ ማለት ነው። በደንብ አድርገን ትንሽ ቺዝ አንሳይ ነበረ፣ እሱ ላይ ቺዝ ጨምሬያለሁ። እንዳያችሁኝ ሞዘሬላ ቺዝ ማለት ነው። እንዲሁም ደግሞ የቸደር ቺዝ ካላችሁ እሱንም መጨመር ትችላላችሁ። ቤታችሁ ያለውን እናንተ የምትወዱትን የቺዝ አይነት መጠቀም ትችላላችሁ። የሞዘሬላ ቺዝ ማለት ነው። እንደዚህ ከሰራው በኋላ እዚህ ጋር መጋገሪያ ሳህን አዘጋጅቻለሁኝ። ለመኮረኒ መስሪያ የሚሆን ቫይረክስ እንደምታዩት አዘጋጀው። ከታች ልክ እንዴት ነው መኮረኒ በሸሜል እንደምንሰራው አድርገን ነው የምንሰራው ማለት ነው። ከታች እንደምትመለከቱኝ መኮረኒውን ከታች አነጥፋለሁ ሰራለሁ ማለት ነው። በዚህ መልኩ ከታች ካደረኩ በኋላ ልክ እንዴት ነው በሸሜል ከላይ ጠወግ እንደምንሰራው ቺዝ በደንብ ይፈልጋል። እዚህ ጋር ቺዝ በደንብ አድርገን እንጨምራለን። ሁሉንም እናለብሰዋለን፣ ሁሉም ቦታ ማለት ነው። በደንብ አድርገን እናለብሳለን። ከላይ ደግሞ መጨረሻ ላይ መኮረኒያችን እንጨምራለን። እውነት ለመናገር በልታችሁ አጠገብ እውነት ነው የምላችሁ። በጣም ቆንጆ ነው። በጣም አሪፍ ነው። ለምሳ ለራትም ሊሆን ይችላል። በተለይ ግን ለምሳ ለራት ትንሽ ከበድ ሊል ይችላል፣ ግን ለምሳ በጣም ቆንጆ ነው እና ሰርታችሁ ሞክሩት። እንደዚህ ካለበስኩ በኋላ ከላይ በደንብ አድርጌ ሞዘሬላ ቺዝ ጨምርበታለሁኝ። እኔ ቸደር ቺዝ አንድ ላይ ቀላቅዬ ነው የጨመርኩት። ቸደር እና ሞዘሬላ ቺዝ። ቸደር ምን አይነት ነው ካላችሁኝ ያሳያችኋለሁኝ። ካልገባችሁ ኮሜንት ላይ አስቀምጡልኝ። እሺ፣ እዚህ ጋር በደንብ አድርጌ በደንብ ይፈልጋል። እንዳያችሁት ከስርም ጨምሬያለሁ፣ ከላይም ጨምሬያለሁ። በደንብ ቺዝ ይፈልጋል። ለምን ስሙ ራሱ መኮረኒ በቺዝ አይደለ? ስለዚህ በደንብ እንጨምራለን። እንደዚህ በደንብ አድርገን ካለበስነው በኋላ ኦቭናችን ውስጥ እናስገባለን። በመጨረሻው ዲግሪ ሴልሲየስ ነው የማረገው። በ240 ዲግሪ ሴልሲየስ ነው የማረገው።
ከታችም ከላይም ነው የምለኩሰው። ከላይ ኦሪጋኖ ነው ትንሽ እንትን ያልኩበት ለጣም ለሽታ በጣም ቆንጆ ነው ኦሪጋኖ። እንደምትመለከቱኝ ይሄን ጨምር ያለሁኝ ይሄን ይመስላል። በጣም በጣም አሪፍ ነው፣ ቆንጆ ነው። ይህንን ይመስላል። እውነት ለመናገር ሰርታችሁ ሞክሩት። ኮሜንት ላይ አስቀምጡልኝ ሀሳብ አስተያየታችሁን። ቪዲዮውን እስከ መጨረሻው አይታችሁ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ሰብስክራይብ ስታደርጉ ደግሞ የደውል ምልክቷን ኦል የምትለዋን መጫን አትርሱ። አዳዲስ ቪዲዮዎች በምጭንበት ሰዓት ወደ እናንተ እንዲደርሳችሁ ማለት ነው። እንዲሁም ደግሞ ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ቪዲዮውን እንደምትወዱ ተስፋ አደርጋለሁ። በጣም ቆንጆ ነው። የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ባይ ባይ።